ያ ረብ የረጅም ጊዜ ምኞቴ ይሳካልኝ፣ የቀን ሌሊት ህልሜ እውን ይሆን ዘንድ አግዘኝ የኔ ጌታ። ኢላሂ የደካማው የሰው ልጅ ሁሉ ብርቱ መደገፊያ ነህና ወደ ራስህ አስጠጋኝ። ባንተ መወደድና ባንተ ዕውቅና ማግኘት የህልሜ ሁሉ ታዲያ የምኞቴ ሁሉ ከፍታ ነውና አቅርቤ ከምትወደው መልእክተኛ ከታላቁ ሙሐመድ ዓለይሂ ሰላቱ ወሰላም መጎራበትን እናፍቃለሁ። ናፍቆቴ ይሳካልኝ ዘንድ እርዳኝ ኢላሂ። ትምህርት ከተከፈተ በኋላ ልጆችን ትምህርት ቤት ሸኝቼ ተመልሼ ወይ ተኝቼ ወይ ደግሞ ስነሳ መስራት ስለምችል ብዬ ተውኩት ማለት ነው። ትምህርት እስኪ ከፈት ድረስ ብሎ ካልሰራላችሁ በቃ ኦኬ። እና ትምህርት ሲከፈት ነው ብሎ ከሰራላችሁ ላችኋለሁ ውዶቼ። ዛሬ ማስታወሴ ደስ ብሎኛል ማለት ነው። ልክ ተነስቼ ካልጋዬ ተነስቼ ምናምን ምሽቱ ገብቼ ጥርሴ የበረሽኩኝ ለምን አልሰራም ዛሬ ዘንድ። ከዛ ሳያት ትንቆራደዳለች። በቃ ያው ቤት ውስጥ ሲኖሩ ሹፊክ ليش كوف طيب من درجات على دزي انت لابس بامبرز حبيبي لابس بامبرز لا تكوف بامبرز ያሌለው መስሎት ማለት ነው። ደነገጥ አለ እናንተ ማለት ነው። ቀን ቀን አይለብስም ማታ ማታ ስለሚለብስ ለዛ ነው የደነገጠበት ምክንያት ያወለቀ መስሎታል። ገና ከእንቅልፉ መነሳቱ ስለሆነ ማለት ነው ያወለኩለት መስሎታል፣ ግን አላወለቀም። እሱ ያወለቀ መስሎት ነው የደነገጠው ማለት ነው። ሰው ይካካ አለኝ ማለት ነው። እና ጋይስ እንደዛ እላችኋለሁ። እየተንጎራደደች ስለሆነ ካሜራ ቆሜ ምናምን ወደዚህ ስል ደግሞ አይጭ ብትገባብኝስ ደግሞ እንደዚህ በቁምጣ ነው የምትንጎራደደው አባቴ። እና ስለዚህ ገብታብኝ ከማጠፋው በቃ እነሱ ትምህርት ከተከፈተ በኋላ ወይ ደግሞ እሱ አሁን ዛሬ ቀን ስንት ነው? 3 ነው 24 ነው። ነገ ትሳፈራለች። ወይ እሷ ከተሳፈረች ጀምራለሁ። ልጆቹ ስለሚተኙ አይነሱም እስከ 1 ሰዓት እስከ 2 ሰዓት ምናምን አይነሱም በዱባይ ማለት ነው። 2 ሰዓት ማለት ያው 8 ሰዓት ማለት ነው። 1 ሰዓት ደግሞ ማለት 7 እና 8 ሰዓት ማለት ነው። ምሳ ሰዓት አሳልፎ ነው የሚነሱት። እና እሷ ከሄደች በኋላ መጀመር እችላለሁ ማለት ነው። እሷ በጠዋቱ ብትነሳው ባይገርማችሁ በጊዜ ስለምተኛ ለምሳሌ 9 ሰዓት 8 ሰዓት ትተኛለች፣ አልጋዋ ላይ ነች። እና በጠዋት እንደዛው 6 እና 7 ትነሳለች። እኛ ደግሞ ትንሽ አርፍደን ነው የምንነሳው። ያኔ በቃ 8 እሷ 7 ብትነሳ እኔ 8 እነሳለሁ ማለት ነው። ትንሽ ከልጁ ጋርም ስለምቆይ እኔ ህፃኑ ልጅ ካልተኛ ከሱ ጋር ስለምቆይ ትንሽ ረፈድ አድርጌ ነው መነሳው ማለት ነው። እና ውዶቹ ኩዌት ከሄደች በኋላ ጀምርላችኋለሁ ወይ ደግሞ አንደኛውን አጠቃልዬ አመቱ ሙሉ እንድሰራላችሁ ከተሳካረ ኢንሻአላህ አመቱ ሙሉ እንድሰራላችሁ አልፍሎክ ትምህርት ሲከፈት በቃ ፍሪ ነው። ትምህርት ሲከፈት ማንም ቤቱ ስላሌለ በቃ ብቻዬን ነው የምንጎራድደው፣ ማጸዳው ፎቅም ታህትም ገባችኋ? እና እንደዛ ነው ውዶቼ። በተረፈ ላይክ አድርጉ፣ ፎሎ አድርጉኝ፣ ፕሊዝ ፎሎ አድርጉኝ፣ ላይክም አድርጉ፣ ኮሜንትም ጻፉ። ከፈለጋችሁ ደስ እንዳላችሁ ኮሜንቱ አላስገድዳችሁ እንደተመቻችሁ። ግን ያው ማስገድዳችሁ ነገር ግዴታ ነው እንዴ? ማስገድዳችሁ ነገር ልበላችሁ በቃ ግዴታ ስለሆነባችሁ ማለት ነው። ግዴታ የማረግባችሁ ፎሎ እና ላይክ አድርጉልኝ። እና አሁን ደግሞ ከዚህ በፊት የለቀቁ ቪዲዮ አለ። ልጅቷን ሳያት በጣም ነው ያሳዘነችኝ። ወላሂ ለአዚም በጣም ነው ያሳዘነችኝ። የሆነ በቃ የትልቅ ሰው አይምሮ ነው ያላት። ወላሂ አስባችሁታል? አይነ ስውርም ሆና ወይ ደግሞ ስታምር የኔ ቆንጆ ወላሂ እንዴት እንባዋ እንዴት እንደሚፈስ ያ ረቢ። አላህ በምክንያት ነው አና ያሳጣት ወላሂ። እና ውዶቼ እሷም የተናገረችው መልእክት አለ። አይን እያላችሁ አላህን የምታምጹ ብላለች። እና የገባችሁ በተለይ አካውንቷን ብታገኙ ወይ አካውንቷን ብታገኙና ፎሎ ብታረጓት ብታበረታቷት
ደስ ይለኛል ብናበረታታት ማለት ነው። ያው ከኔም ጨምሮ ነው ማለት ከኔም ጨምር ማለት ነው። እና በጣም ደስ እኔ በጣም ነው ያሳዘነች ወላሂ በጣም ማለት ነው። በጣም ነው እኔ እንጃ በቃ አላ ላይ ያላት ተስፋ እንዴት እንደሆነ ስላላያችሁት ነው። ገብታችሁ ብታዩት እናንተንም ታሳዝናቸዋላችሁ ማለት ነው። በጣም ነው ደስ የምትለው ወላሂ በቃ ከአፏ ሌላ ነገር ምንም አይወጣም። በቃ እሱ ላይ ያላት ተስፋ አንድ ቀን ደግሞ ኢንሻአላህ አላህ አይኗን እንደሚያበራ እርግጠኛ ነኝ። ለምን ተስፋዋ በቃ ምንም ተስፋ የቆረጠ ሰው የለም። በቃ አላህ ተስፋዋ አላህ ጋር ነው ያለው እንዳለ ማለት ነው። በጣም ደስ የምትል ወላሂ እንዴ ንጹህ ልብ ያ ረቢ ወላሂ አንዳንዴ እንጃ ስንት መጥፎ እንዳለ ስንት ጥሩ ሰውም አለ እና እየገባችሁ ዱይት አርጓት ህዝብ እንዳያት። ለምን መሰላችሁ? ከሷ ብዙ ነገር ሊማሩ ይችላሉ። እንደዛውም ደግሞ አይነ ስውሮቹ ወይ ደግሞ ጆሮአቸው እንትን የማይሰራ ሲያዩ ያኔ ተስፋ አይቆርጡም። ብዙዎቹ ተስፋ የሚቆርጡ አሉ። ዱይት አርጓት ወላሂ እየገባችሁ ዱይት አርጓት። ኢጃብ የለበሰችው ጀልባብ የለበሰችው አለች ማለት ነው። ከዚህ በፊት የለቀቁት ቪዲዮ ነው። ጀልባብ የለበሰችው አለች። እየገባችሁ ዱይት አርጓት እንዳለ ማለት ነው። ዱይት ኮፕሊንክ ምንድነው ይባለው? ዱይት ኮፕሊንክ ምንድነው? ሼር አርጓት። ለምን ብዙ ነገር ይማራሉ። ሰው እሷን ሲሰማ እሷን ሳይ ብዙ ነገር ተስፋ ያደርጋል። ተስፋ የቆረጠ ሰው ካለ ተስፋው ያለመልማል ማለት ነው ወላሂ እና ማለት ነው ውዶቼ ወዳችኋለሁ። ቻው እስክንገናኝ ድረስ መጥቼ ነገ ደግሞ እስካዝጋችሁ ድረስ እስካለቃቀስባችሁ ድረስ ባይ ባይ። ማን ያዳምጠዋል?